ጣት ከሚያስቆረጥም ምግቡና ተሰምቶ ከማይጠገበው ሙዚቃው ጋር ሁሌም እርሶን ያዝናናል። ዱከም ሬስቶራንት ሲገቡ አገር ቤት እንደመግባት ነው። ልዩ መስተንግዷችን ከፍቅር ጋር ሁሌም አለ። ዱከም ሬስቶራንት ይምጡልን። በዱከም ሁሉ በልዩ ሁሉ በጥንቃቄ ለርሶ ይዘጋጃል። በስራ ደክመዋልና እንዲዝናኑ ወደ ዱከም ዱከም ሬስቶራንት ዲሲ መልካም መዝናኛ። ባለስልጣን ቦን ግን አንድ ህግ አወጣ ነበር። ምን አይነት ህግ? ከታላቅ ቀድማ ታናሽ እህት ባል እንዳታገባ የሚከለክል። ይሄማ ፍርደ ገምድልነት ነው። አሁን እኔ በአንድ አመት ቢሆን በልጥሻለሁ እና እኔ ካላገባሁ አንቺ ቆመሽ ትቀሪ ነው? አንቺማ ጓደኛዬ ነሽ። እኔ ግን እንደዚህ ነበር የማስበሽ። ወይ ከሊላዬ እኔ እኮ ነገሩ ማለቴ እንጂ አንቺ እናቴም ጭምር ነሽ። ከፈለግሽ ደግሞ አክስቴም አያቴም ሁሉ። አሁን ስራሴን አመመኝ። ድሮም ቢሆን ሴተላጤ ሌላ ሴት ስታገባ ራሷን ያማታል። ነርስ በቤቱ መድኃኒት ይኖራል? እውነቴን ነው። ፍረስትሬት ማድረግሽን ተሽልሽ ለመዳሩ ግብሽን አጥብቂ። ባህር ዳር ከፍተኛ ስራ ይጠብቀናል። አሁንስ ባህር ዳርና ሰርግ የሚል ቃል ይጠላሁት። የቀረሽ ነገር የለም? ጨርሻለሁ። እርግጠኛ ነኝ ሁሉን ማስገብተሻል? አዎ። አንዋሽ በሚጢጢ ሰርግ ሁለታችንም ቀንተናል።
ደጀል እንደርስ ቁርስ በላሽ አንቺ እስክትነቂ ስጠብቅ እኔም በራሙ በዚህ ዓለም ላይ በነጻነት የሚኖሩት እኮ ወንዶች ናቸው እንዴት ያቸው ያለ እፍረት መሳሪያቸውን ሲያስለቅሱ ንወራረድ ዘግይቶ የሚጨርሰው ሰማያዊ ቲሸርት ያደርገው ሲጠጣ አይተሽ በግም እነካው እርሻውን እያጠጣው ነው Shakespeare አሬ ነኝ ሽንፈተም ሰል በባሱ ሳይንቀሳቀስ ወደ ጫካው ግቢ ያዝነቂው አራስ ቀልድሽ ነው እንዴ ቀልድ ማታቂ እንዴ ቀመጥ እንኳን ዝም ባይቀመጥ ነው የሚሻለው ያ ተቀመጣልሽ እንወራረድ አሁን ጓደኛው ዞሮ ወደኛ አይ ሳይኮሎጂ ጥርስ ነው ተሽው እርግጠኛ ነኝ ለረጅም ሰዓት ስለኛ ወራል ኦፍ ኮርስ ቀርበው ቢሆን ደግሞ እድሜ ልካቸውን ስለኛ ወሩ ነበር ወይዘሪት ስልሽ መተዋወቁ አይከፋም ደግሞ ለዳንግላ ላዳር ስንወርድ የሻይ ጓደኞች እንደሚያስፈልገን ነበር ዳንግላነን ሁለታችንም ሰላም ነን አትጨነቁ ያው ነገ እንገባለን እኛም ናፍቃችሁናል በልሽ ቻው አሁንስ ምን እንዳሰብኩ ታውቂያለሽ ነገ ጧት ተነስቼ ወደ አዲስ አበባ ለመመለስ በቀረብሽ ቁጥር ልብሽ ይበልጥ መታ ጀምር ምን ጀልተኛ የሚለውን አስቢ ውስጥ ትልቋ ቆማ ትንሿ ተዳረች ምናምን ታገቢም ባታገቢም ሰው ይላል don't worry ሻንጣችንን በማውረድ ተው ቀርበናል ቀርበናል ሃይ ክፍሉ ተመቻችሁ ከሞላ ጎደል እኔ ምነው ለሁለት ሴቶች አንድ ክፍል ይፈቀዳል ሁለት ወንዶችስ ማደር ይችላል እኛማ ባልና ሚስት ነን ማንኛው ነሽ ታዲያ ከባድ ጥያቄ ነው ዘላለም ይባላል አስናቀ ገሊላ ህሊና ሻይ ቡና ልንል ወጣ ልንል ነበር ጆይን ታረጉናላችሁ
በዛውም ከተማዋ በማታም እንደምትመስል ነው ያለ ሻርፔን ብቻ ያስ እኔም ብር ጨምሬ ልምጣ ኧረ ችግር የለም እኛ ራሳችን እንችላለን ሲቀልድሽ ነው ለሙሽሪትና ለሙሽራው መልካም ጋብቻ ካርድ ካላለቀ በቀር ግን ብታጅቡን ደስ ይለናል ጊዜ እንኳን ያለን አይመስልም የኮንስትራክሽን ስራ በሰንበትም ቢዚ ያደርጋል ለአንድ ሆስፒታል ግንባታ መሰረታዊ ስራዎችን ሰርተን እንመለስ ከነጉዟችን አንድ ሳምንት ነው መስራታቸውን ደግፋለሁ ባህር ዳር በጣም በርካታ ኢንጂነሮች ያስፈልጋል አው ግን ያ ማለት እኮ እናንተ ለማግኘት ጊዜ ያጥረናል ማለት አይደል እንደው ስራው 24 ሰዓት ቢፈጅ እንኳን 25ኛ ሰዓት ፍጥረንም ቢሆን እንገናኛለን አጋጣሚ ተጠቅሜ ለሰርጉ ዳንስ ለማመድ ሳይሻል አይቀር ቅር ካላለ Everybody's got something they had to leave behind One regret from yesterday that just seems to grow with time There's no use looking back ሰዓቱ መስራት ወደ የክፍላችን ብንሄድ ጥሩ አይመስልሽም? ያስተዋይ ሰው አሰበ አይደል? ምሽቱ በጣም ተደስተናል። በጣም ደህና ደሩ። ገሊላ ይሄ ልጅ ውጅት ታርቂዋለሁ አረጋሽን ቀንሽ ወይዘሪ ከይሞች ወደድኩት አልተኮልሽም አዎ ግን የሆነ ነገሩ ስቦኛል ምን ነው አንድ ነገርማ እያሰብሽ ነው ሌላ ጓደኛ ብትኖርስ ብለሽ ነው አይደል ገሊልዬ ከዚህ በፊት ከጓደኞቼ ጋር የነበረኝ ነገር እርሺው ደግሞ ሁሉም ወንድ አታላይ አይደለም ቴክ ምንም ሳትደብቅ የተሰማህ ነገር ሁለቱም የሚጥሙ ልጆች ናቸው ከመሆን ሁለቱንም እኩል መውደድ እንደማትችል ታውቃለህ ምን ይከለክለኝ ሚስት የለኝ ድስት የለኝ ድል ከአንዱ አስካላተመኝ ሁሉንም ወረድ ነው ራይት ምን ይከለክለኛል ሚስት የለኝ ድስት የለኝ ዓለም እንደው የውርድ መድረክ ናት Nice night.
እንግዲህ እንዳጠፋ እንዴ በቃ ልደዋል። ኦኬ እሺ ባይ ባይ ጤናስጥል ያብረሽ ጥሩ መኝታ ይኖራል አላ ሻወር አላ ሻወር ቴሌቪዥን ሁሉ ነገር የተሟላ አንቺ አይነት ቆንጆ ምግብን ቢያሻ አይደለም ትንሽ ቆይቼ እበላለሁማ ይሻላል አዎ አይበቃኝ አቤት አባትሽ እንዴት እንደናፈቀሽ እንደገባሽ ትደውል ብሏል ደውላለሁ ቀላሽ ወይስ ጠቆርሽ አልነግርሽ አይ መቼም ይሄ ዘርግ ባይኖር ኖሮ እኮ በቃ አትያትም ነበር ምን አደርጋለሁማ ያው ጮኛ ሳገኝ ነው መጥቼ ማስተዋወቃችሁ ብዬሽ ነበር ባል ደግሞ ጠፋ አይ ያቺ ከውካባ ጓደኛሽ ከጎንሽ ካለች ወንድ ሁሉ መቼ የረጋች ናት ብሎ ይቀርብሻል ይማዬ ደግሞ አሁን የኔ ጉዳይ ከሊና ጋር ምን ያያይዘዋል ኧረ ተይ ልጄ ሁለት ሶስት ወንዶች ጋር በተለያየ ጊዜ ልትጫጭ ነው ብላ መደወሏ መልሳ መጣላቷን ከተማው ሁሉ ነው የሚያወራው ምኑን ተደባብቂያለሽ መቼም ሰው ጓደኛውን ነው ይመስለው ይባላል መቼም ያየሽ ሁሉ የሷ ቢጤ ቅልብ ልብት መስይው እንጂ ላገር የምትበቂ ነሽ የኔ ቆንጆ አይዞሽማ አሁን በቅርቡ አግብቼ ብቸኝነታችሁን የሚያጠፉ መንታ ልጅ ዱብ አደርግልሻለሁ ያፍሽን ይቅጠርልሽ የኔ ልጅ አሜን ቃልሽ ብቻ ያጠግባል አንቺ አንድ ልጅ አንቺ በስተሽ ማየት ነው የኛ ዓለም ታውቃለሁ እናንተ ልጆች በሩን አትከፍቱም እንዴ? ውይ አራውን ሰበዛሽ ሰበዛሽ አልመሰለሽ አላበዛሽ እንዴት ብትደፍሪ ነው እኔ ታላቅሽ ሳላገባ አንቺ የምታገቢ ከሁለት ወር በፊት ደውልሽ አግቢ አላልሽኝ እንዳታገቢ ብለሽ ታዩ ነበር እሱ ማልቱ እኮ ትንሽ የሮጥሽ አልመሰለሽም ወይዘሮ ይደራርቱ ህሊና ኧረ እባካችሁን ረፉ እባካችሁን ጣጣ እነዚህ ልጆች አንድ አትላቸውም እንዴ መጣሽ ደግሞ ሀገሩን ልትረብሽ ታያቸው እባክሽ ሲደክማቸው ይተውታል ሰይ ባልሽ ቆንጆ ነው በጣም መጀመሪያ ያየሁት ቀን አንቺ ዋንዴው ነበር የተመኘሁት እና የገዛ ወደፊት ባሌን የነጠቅሽ የሆነ የወንድ ጓደኛ አገኘው ብለሽ ስትደውይልኝ ለራሴ ተቀለልኩት አንቺ የኔ ወንዶች ሁሉ በሴቶች መዳፍ ውስጥ ናቸው
ሄሎ ይህ ያስናቀ ድምጽ ነው። እውነት ያንተ ለመሆኑ የቀበሌ ማረጋገጫ ይዛል? ባንዳርን የሚያስጎበኝ ሰው ብናገኝ ብለን ነበር። ኧረ አለን። ግን ቢዚ አይደላችሁም እንዴ? አይ እስከ 4 ቢዚ ነን። ከ4 እስከ 9 ግን እንችላለን። በቃ ለገሊላ ነግራትና ደውልላችኋለሁ። ውለታ አለብን። ለመሆኑ የዘላለምስ ድምጽ በስልክ እንዴት ይሆን? ሄሎ 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 አጠገብ የለም? ሄሎ ይቅርታ መልሼ እደውላለሁ። ምን ኔትወርክ ችግር እባክህ። ዋናው ቀጠሮ መሰማቱ ሄደ። እሺ ጭራቋ ልጅ ወይ የጭራቋ ልጅ አባት በዚህ ብደትሽ ታናሽሽ ብቻ አይደለም ቀድማ የምታገባው ገና እሷ የምትወልዳትም ትቀድምሻለች። አሁንስ አላበዛችሁትም? ባለኔ ቻይና ዕቃ አደረጋችሁት እኮ። እሺ ግራ ከነግራም እንዴት ታርቂ? ያምራል። በጣም እጅህን አውቀዋል። መቼም በዚህ ሞባይል ቆንጆ ፎቶ ይወጣል ብዬ ጭራሽ አላስብም። ግድ የለም ጥራቱን ሲታጠብ ታዩታላችሁ። ከፈለጋችሁ እኮ ካሜራ ቤት አይጠፋም። ኧረ እዚህም የሚያነሱ ልጆች ነበሩ። ኧረ እንተማመን። ግድ የለም አልኳችሁ እኮ። እኔ የምለው ባህር ዳር ውስጥ ሳይክል ከሚጋልበውና ውሃ ዋና ከሚችለው የቱ ይበልጣል? ሁለቱንም የሚችለው ይበልጣል። ወጣቱን እዚህ ከኖርክ የግድ ትለምዷለህ። ዋና ስትችሉ የስንት ዓመት ልጆች ነበራችሁ? እዚህ ከተማ ላይ ኑሮ የመጣ ነው። በአጋጣሚ ሁለታችንም ወላጆች በኃላፊነት መስሪያ ቤት በመቀየራቸው ነበር እና ከአዲስ አበባ ስንመጣ እኔ 11 ዓመት ልጅ ነበርኩ። በአንድ ዓመት ትበልጠኛለች። ታላቋ ነኝ። ከዛ የትምህርት ቤት ጓደኞች ሆን ዋናና ብስክሌቱን በቀጣይ ዓመት በጋራ ጀመርነው እና ትምህርት ቤት የተጀመረ ፍቅር እስካሁን ድረስ ቀጠለ ማለት ነው። ሃሌሉያ። ስንት ሆነ ማለት ነው አሁን እድሜያችሁ? ሴት ልጅ በወጣትነት ለረጅም ዓመታት የምትቆየው 3 መንገዶች ብቻ ነው። በስፖርት፣ በጥሩ አመጋገብና እድሜዋን በማሸት። አንስቻለሁ። ጥያቄን አንስቻለሁ። እድሜን የመዋሸት ነገር ሲነሳ አንድ ቀልድ ትዝ አለኝ። የህፃናት መጫወቻ ውስጥ ነው። ጠባቂው ይሰበስብና ህፃናቱ መመሪያ ይሰጣቸዋል። ልጆች እዚህ ሸርተቴ ላይ መጫወት የሚችለው እድሜው ከ12 ዓመት በታች የሆነ ብቻ ነው። ስንት ነው እድሜሽ ይላታል አንዷ። እሷም 11 ትለዋለች። በጣም ጥሩ። መቼ ነው 12 የሚሞላሽ ሲላት ሸርተቴው ሲሰለቸኝ ብላው ቁጭ። ይሄን አካባቢ በጣም ነው የወደድኩት። ወይ ጣና እኮ ብቻ አይደለም። እንደውም እዚህ ብዙ የቆየን አይመስላችሁ? ጥሩ ሀሳብ ነው። ለምን ዞር ዞር አንልም? ለምን እናንተ ዞር ዞር ብላችሁ አትመጡ? እኔና ዘላለም እዚህ እንጠብቃችኋለን። ይሻላል። ፈራ እንዴ ለጓደኛ? ግድ የለም ይዞ አጠፋ።
ለምን አትዋኝም? ዋና አላማረሽም? ዋና እኔ ቀርታ ጨዋታ አረከው እኮ ትጥቅ እንደሚያስፈልገው ነው። ለነገሩ ስቀልድሽ ነው። ቀልድ የሚያምርበት አይነት ሰው አይደለም። ታዲያ ምንድነው የሚያምርበት? ሲቀለድ መሳቅ። ጥርስ በጣም ያምራል። ታንክ ዩ። ነርሲንግ ቆንጆ ሙያ ነው የመረጥሽው። እርጋታ ስላለሽ ከባህሪሽ ጋር ይሄዳል። ታንክ ዩ። ስንት ጊዜ ሆነሽ በስራ ላይ? እንደተመረኩ ነው የጀመርኩት። ለማሻሻል አላሰብሽም? አስቤያለሁ ግን ከዛ በፊት ለእናቴ ገባው ላቀላለ። ጉድ በጣም ግልጽና ማትከብጂ ልጅ ነሽ። ይሄንን ነው ከኔ ወደድከው? ተቀባሹ ሽቶም ደስ ይላል። የተቀባው ፍሎሽንና ሽቶ ነው። የትኛው እንደሸተተ አላውቅም። እውነት ተቀላቅሎብኝ እንዳይሆን ብቻ። እኔና ዘላለም የ3 ወር ጓደኝነት ነው ያለን። እኔ በአስተዳደር ሰራተኝነት፣ እሱ ደግሞ በመሐንዲስነት እኩል ነው የተቀጠርነው። ወደ ቤት መሄድ ፈልጋለሁ። ገሊላ አንድ ጥያቄ ልጠይቅሽ እችላለሁ? ዘላለምን ወደሽዋል? አንተ ሊና ወጣህ? ጓደኛዬ እንደው ይቅርታ ጠይቃታለሁ። ለጊዜው ግን ወደ ቤት መሄድ ፈልጋለሁ። ጥሩ። እኔም ክፍሌ ገብቼ ባርፍ ደስ ይለኛል። እነሱ ግን የተመቻቸው ይመስላል። የሴት ጓደኛ የለህም? ለፍተሽ አልቸኮልሽም? ይቅርታ። አሪፍ ጊዜ ነው ያሳለፍነው። እዚህ መምጣት የሚሰለች አይመስለኝም። ለጊዜው ግን ጓደኞቻችንን ፈልገን እንሂድ። ከሰዓት በኋላ ከበድ ያለ ስራ አለብን። አይመስልሽም? ምን ነው? ሽንቴ መጣ። ማን ነው? ምን ሆነሃል አንተ? ትንሽ ቆይተህ ተመለስ። በቃ እኔ ልሂድ። ልሂድ? ስራ አስኪያጁ ካዩኝ ሊጠራጠሩኝ ይችላሉ። ትንሽ ቆይ። በጭራሽ። መጀመሪያ ምን ጠርጥረህ እንደነበር ገብቶኛል። ከገሊላ ጋር የነበርኩ መስሎ ነበር አይደል? ልክ ነህ። ብሆን ግን ይከፋ ነበር።
እውነቱን ለመናገር አዎ ከፋይ ነበር። እኔም ከህሊና ጋር በመሆኑ ተከፍቻለሁ። ግን ቆይ የወደድከው ገሊላን ከሆነ ለምን ከህሊና ጋር መቀራረብ አስፈልገ? ገሊላን እወዳታለሁ ማለት ህሊናን እጠላታለሁ ማለት አይደለም። አሃ ስለዚህ እኔም ህሊናን በጠይቃት ቅር አይልህማ? እሷ ከፈቀደች እኔ ምን አግብቶኝ? ጉድ ግን እሷን ስትጠይቃት እኔ ገሊላን ስለመውደዴ መናገር የለብህ። አውቃለሁ ስለ ሁለቱ ጓደኝነት መጠንቀቅ አለብን። ስለ ሁለታችንም ጓደኝነት ጭምር። ፍጥነት ግን በጣም አስገርሞኛል። እንዴት? ገና ትናንትና ከተዋወቃት ሴት ጋር ክፍል ስትገባ ነው? አይግረምህ፣ ትናንሽ ልጆች ዕጣ ክፍሎቼ ናቸው። ከትናንሽ ልጆች ጋር መውጣት ግን አይከብድም? አይከብድም። ለብርድ በሽተኛ አይከብድም። ጠጋ ብለህ የሞቀ ሰውነታቸውን ስታቅፈው ትፈወሳለህ። ሊናንም ለጊዜያዊ ነው አይፈለካት። ብርድ ጊዜያዊ በሽታ ነው ያለህ ማለት። የከሰዓት ስራ ቦታ ማጥናት ይሆናል። ጥሩ። በነገራችን ላይ እዚህ የመጣ ነው ለስራ ነው። ከሴቶች ጋር የሚኖረን ግንኙነት አዲስ አበባ ስንደርስ ብናደርገው ጥሩ ይመስለኛል። ያለበለዚያ ውስብስብ ነገር ውስጥ ገብተን ስራችንን እንዳይበላሽ ይፈራል። መልካም ሐሳብ ነው ኢንጂነር። የሴቶቹ ጉዳይ አዲስ አበባ ይደርሳል። ሃይ ሴቶቹ አዲስ አበባ እንደተመለሱ ታውቃለህ? አልደወልኩላቸው። ሊና ደውላልኝ ነበር። ልታገኛቸው አላሰብክም? ፕሮግራሜን አይቼ እነግርሃለሁ። አንተ ታዲያስ እንዴት ነሽ? ስራ ላይ ነሽ መሰል። ደላላና የሕክምና ሰው መች ረፍት አለው? አይ ጥሩ ነው። ትንሽ ሰዓት አለችኝ። ቤት ሄጄ ማረፍ ፈልጋለሁ። ከስራ ስትወጪ ለሻይ መገናኘት እንችላለን? ለህሊና ደውለላታል? ኖ አንቺን በግል ማነጋገር ፈልጌ ነው። ትችያለሽ? ሃይ ለኔ የማይደወለው የኔ ስልክ የአረብ ሀገር ስልክ ነው። ወይ ስደውል እኮ አብራችሁ መስላችሁኝ ነው። ጎሽ ቤት ነሽ? ውጪ። ቤት ነኝ። ጥናት እየሞካከርኩ። ማታ ክላስ ከመግባትሽ በፊት ፕሮግራም አለሽ? እስካሁን የለኝም። እንግዲያው ከኔ ጋር ቀጠሮ ቢኖርንስ? የማሳይሽም የማወራሽም ጉዳይ አለኝ። ዝምታ የሰፈነ ይመስላል። በግል የምታናግረኝ ነገር እንዳለ ገልጸልኝ ነበር ካልተሳሳትኩ? ሹር ገሊላ፣ የልቤን አውጥቼ ስነግርሽ ሙሉ ለሙሉ እንደምትረጅኝ አምናለሁ። ምን ሆነሃል? ችግር ገጥሞሃል? ፍቅር ገጥሞኛል ካንቺ። ምናልባት ፍቅሬን የገለጽኩበት መንገድ በቂና ግልጽ እንደሆነ አላውቅም እንጂ ካየሁሽ ጊዜ ጀምሮ ፍቅሬን ላሳይሽ ሞክሬያለሁ። እርጋታሽ፣ እያንዳንዱ የሰውነትሽ እንቅስቃሴ ፍቅር አስይዞኛል። ገሊላ፣
ፍቅሬን ላንቺ ለመግለጽ እጅግ በጣም ብዙ ጊዜ ነው እንቅልፍ ያጣሁት። እንደዚህ ጥራት ያለው ፎቶ ይወጣል ብዬ ጭራሽ አላሰብኩም። ይገባኛል። ወንድሜም ስልኩን ሲልክልኝ አንድም ለካሜራው ጥራት ሲባል ቪዲዮ ደግሞ ሲቀርጽ ብታዩ ቁልጭ ፊልም ለመስራት አስበሃል? ሳልቀደም 12ኛው ሰዓት ልስራ እንጂ አይሻልህም? ሰማይ በቅሎ እሺ የምታሳየኝን ጨረስ። የምትነግረኝስ? መቼም ያው እኛ ትልልቆች ስለሆንን መደባበቅ አያስፈልግም። ስለዚህ በቀጥታ የተሰማኝ ልነግርሽ ነው። ኦኬ። አሊና ጓደኛዬ እንድትሆኝ ይፈልጋል። ማለት ፍቅረኛ ለኔ ያለህን ስሜት ለሊና ነግረሃት ታውቃለህ? ኖ በፍጹም። ለሷስ ያለ ስሜት ምን አይነት ነው? ባህር ዳር ከንፈሯን ስትስማት አይቻለሁ። ያ ማለት እኮ ምንም ማለት አይደለም። ለወንድ አዎ፣ ለሴት ግን ትልቅ ቃል ኪዳን ነው። እንዴ ለመሆኑ እሷ ስላንተ ምን እንደተሰማት ገምታ አታውቅም ማለት ነው? ገምተህ ብታውቅማ እኔ ገዛ ጓደኛዋን ጠርተህ ስለ ፍቅር አትቀባጥርም ነበር። በእርግጥ መሳሳማችን ጥፋት ነው፣ ግን አስቤውና ፈልጌው ያደረኩት ነገር አይደለም። ደግሞ እኮ ስሜት እስከ መገላለጥ ድረስ አልደረስም። ገሊላ ፍቅሬን ላንቺ ስገልጽልሽ ለሷም ሆነ ለሌላ ሰው የገለጽኩለት ምንም ነገር እንደሌለ ወቂ። አዝናለሁ ዘላለም። እሷ ግን በአንተ ላይ ትልቅ ተስፋ አድርጋለች። ጓደኛዬ ማቆም ካለባት ካሁን ንገራት። ከሷ ጋር ማቆም ግን ከኔ ጋር መጀመር እንዳልሆነ ተረዳ። ከይቅርታ ጋር ቤት ሄጄ ማረፍ አለብኝ። የሚገርም ነው። እንዴት? እንጃ የምትወደኝ አልመሰለኝም ነበር። እኔም ደግሞ አልወደድኩም ነበር። አልዘገየንም። ነገሮችን ማስተካከል እኮ እንችላለን። ዘላለምን ወድጄዋለሁ። እውነት ለመናገር ደግሞ አንተን ከወንድምነት ውጪ ለሰከንድ አስቤ አላውቅም። ይቅርታ። ዘላለም ሲወድሻል የራሱ ጉዳይ። እኔ ግን ወደዋለሁ። እስክሞት የኔ ቢሆን ደስ ይለኛል። እርግጠኛ ነሽ? ህሊና ሲመስለኝ በየዋህነት አጉል ፍቅር ውስጥ ገብተሻል። ብዙም ሃይማኖተኛ አይደለሁም መስናቀ። ግን ሰው ያሰበውን እግዚአብሔር እንደሚፈጽመው አውቃለሁ። ክላስ እንዳይረፍድብኝ ልጅ። ለፎቶቹ በጣም አመሰግናለሁ። ሃይ ምን ነው ስፖርት ክላስ ጀምራችሁ እንዴ? ዘላለም ደውሎልሽ ነበር ዛሬ? ወይም ማስናቀ?
ስሙን ቄስ ይጥራውና ምን ነው ካስናቀ ጋር ተጋጫችሁ እንዴ? ለምን ተዳርሳችሁ? ባህር ዳር የተነሳናቸውን ፎቶዎች ላሳይሽ በሚል ሰበብ ተገናኝተን ነበር። እሺ ወድሻለሁ ገለመሌ ዘላለምን መውደድሽ የዋህነት ነው ምናምን አይለኝ መሰለሽ? ዘላለም ነው አለ እንዴ አንተ? ስልክ ተዘግቶ ነበር። እኔ ራሴ ሞክሬ እምቢ አለኝ እኮ። ሰላም ናችሁ? አንተ እንኳን ቢያንስ በገሊላ ስልክ መሞከር ነበረብህ። ደውዬላት መቼ አነሳች? ትቀልዳለህ? እንዴት አታነሳም? እስቲ ቆይ ዘላለም ደውሎልሽ ስልክሽን አላነሳሽው? ሄሎ ለማን ቁጥር ደውለህ ነበር እባክህ? ለምሳሌ አገኝሽ ይችላል? አሃ በቢሮ ስልክ ለዛ ነው አንተን ቁጥር እባክህ መልሼ ደውልልህ ነበር። ምን ያህል እንደምወድሽ እንኳን እንድነግርሽ እድሉን ብትሰጪኝ። አዎ ህመምተኞች ሲበዙ ስልክ ለመመለስ ጊዜ እናጣለን። ገሊላ ምንጊዜም ቢሆን ባንቺ ተስፋ እንደማልቆርጥ ግን ወቂ። በልልና አነጋግራት። ደህና ደር። እሺ እኔ ቆንጆ የነገ ፕሮግራምሽ ምንድነው? እህቴ ሰርጓን ፎቶ ልካልናለች። ፖስታ ቤት ሄጄ እሱን ማምጣት። መልካም ፕሮግራሜን አይቼ ከምሳ በፊት እደውልልሻለሁ። ጠብቃለሁ የኔ ጌታ። ባይ ወይዘሪት ምን ሆንሽ? I'm fine. No, you're not. ሰርጉ ትዝ ብሎሽ ነው አይደል? ባህር ዳር ደውለሻል? አልደወልኩም። ነገሩ ሲሳካ ነው የምነግራቸው። አባዬን ሰርፕራይዝ ላደርገው ፈልጋለሁ። አባትሽ መቼም ብታገቢ ነው ሰርፕራይዝ የሚሆኑት። ጋብቻውንም አሳየዋለሁ። ማለት ዘላለምን ብጠይቀው እምቢ የሚል ይመስልሻል? እንጃ ገና ስትዋወቁ ወር አልሞላችሁ። እንኳን ስለ ትዳር ስለ ሴክስ አውርታችሁ አታውቁ። አዎ ግን ሴክስ እባክሽ ማን ያውቃል? ይሄኔ በህልሙ አልሞ ሊሆን ይችላል። ደግሞ እሱ ለጋብቻው ካልተስማማ ሌላ የሚያገባኝ ሰው ይኖራል ስልሽ ሴት ልጅ በ20 ዓመቷ ፒኮክ ናት። ጭሯን መንቀል የሚፈልግ ደግሞ አይጠፋም። እንደው ምን ልታደርጊ ነው? ማታ ከክላስ በኋላ ከዘላለም ጋር ቀጠሮ አለኝ። ከዛ በፊት ግን ስለሱ ጀርባ ለማጥናት ጓደኛውን ማግኘት። ጨርስ ቤት እንቀይራለን አይደል? ኖ እኔ ቤት ነው የምሄደው። ምን የመሰለ ችፍርታ! ቤት ሩቅ ነው? ኧረ ቅርብ ነው። ታዲያ ለምን ሄዳ አታመጣም? ቤት ሂጂ።
ሄሎ ታዲያስ አስናቀ አሁን ላገኝ እችላለሁ? እንዴታ ሁሌም መቼም ይቻላል እንጂ ከተኩል ሰዓት በኋላ ያለፈው ቦታ ይቻላል ይቻላል የነብይ ሚስትናት የደወለች ሚስቴ ማንቺ ነሽ እንዴ ማሽ ልታስረግዘኝ ነው? አንድ ሁለት አልጠይቀህ ነበር የመጣሁት። ላንቺ ህሊና ለምን እንደው የፈለገ ነገር አይደል? ንጹህ ጓደኞች ነንና የሚጠቅመኝም ብትነግረኝ ደስ ይለኛል። ሹር ስለ ምን ልንገርሽ? ዘላለምን መውደዴ የዋህነት እንደሆነ ነግረኝ ነበር። ለምን እንደዛ አልከኝ? ስለሱ ሁሉንም ማወቅ ፈልጋለሁ። ሚስት ወይም የሴት ጓደኛ አለችው? የለችው። የምትወደው ሴት ግን አለች። ይወዳታል ይመስለኛል። ማናት? አብረው ነው የሚሰሩት? ይህስ እኔ ምን ይጎድለኛል? ቀንድ የለኝ፣ ሁለት ምላስ የለኝ፣ ጭራ የለኝ። ተመልከችኝስ ምን ይጎድለኛል? አስናቀ ስለወደድከኝ አመሰግናለሁ። ለወድህ ባለመቻሌ ግን አዝናለሁ። በነገራችን ላይ ከኔ ጋር እንዳወራን ለዘላለም ባትነግረኝ ይመቸኛል። አውቃለሁ። ለጓደኝነታችሁ ተጠነቀቃለሁ። መጠንቀቁ ይበጅሻል። ፈርፈሽ እንዳንቺ እንዳላስቆም ፈራሁ። አሁን ራት የት ልጋብዝሽ? የሚበላ ነገር አላሰኘኝ። ጸጥ ያለ የምታውቀው ቦታ ካለ እዛው ሰደኝ። የትም ይሁን ብቻ ጸጥ ያለ። አንድ ጸጥ ያለ የማውቀው ቦታ አለ። እንግዲህ ወንደላጤ ቤት ይሄን ይመስላል። እንደው ወራረድ አልጋ ስር ያልታጠበ ካልሲ አለ። ብቻህን የምትኖረው? የወንድሜ ቤት ነው። ደሴ ወላጆቻችን ጋር ነው ያለው። እዛ ትንሽ ንግድ ነገር ሳይጀምር አልቀረም። ደሴ ወለዬ ነህ? ቆንጆ ከየት ሊመጣልሽ ነው? በቤ አረፍ በይ። የቤትሽን ያህል ባይመችሽም ቻይ። አንተ ኮንዶሚኒየም እንደዚህ ቆንጆ አይመስለኝም ነበር። መቼም ከክራይ ቤት ይሻላል፣ በተለይ ለሴቶች። እሱስ ልክ ነህ። ለነገሩ እኛ ብዙም አልተቸገርንም። አሪፍ የሆኑ ቤት አከራዮች ነው ያገኘነው። ከ2 ዓመት በላይ እንደ ቤተሰብ አብረናቸው ኖረናል። ለነገሩ ከገሊላ ጋር ከኖርክ ከሰይጣንም ጋር አብረህ ትኖራለህ። አይ ጥሩ ነው። የኪራይ ሂሳብም አልጨመሩባችሁማ። የት ይቀራል ኑሮ ሲወደድ።
ያው ከገሊላ ጋር እየተጋገዝን እንወጣዋለን። አንቺ ስራ ፈት መስለሽ አባቴ ደጉመኛል። ለነገሩ ለቅቄ ነው እንጂ ትንሽ ስራ ነበረኝ። እሺ ለዚህ ነበረ ከቀን ይልቅ የማታ ትምህርት የመረጥሽ። አይዞሽ አንድ አሪፍ ስራ ፈልግልሻለሁ። አመሰግናለሁ። አሁን እንኳን አልፈልግም። ለምን? እሱን ልነግርህ እኮ ነው የመጣሁት። ኦኬ ሎተሪ ደረሰኝ። አትይኝም? ስንት ሺህ? የዲቪ ሎተሪ። ትቀልጃለሽ? ኦ ኮንግራቹሌሽን። ቴንክ ዩ። ቆይ ለክፉ ቀን የተቀመጠ ቦድካ ዛሬ ለደግ ቀን ደስታሽን እናከብርበታለን። Everybody's got something they had to leave behind. One regret from ታውቃለህ? ለእህቴ ፖስታ ቤት ባልሄድ ኖሮ አምልጦኝ ነበር። ደግሞ መልስ ለመስጠት አጭር ጊዜ ነው የቀረኝ። ያሰብሽው እንደሚሳካልሽ እርግጠኛ ነኝ። ዘውድዬ፣ አቤት። ልብሱን ተኮክሰሽ ጨርሽ? አዎ። ካውያውን ነቀልሽ? አዎ። ሰዓቱ በጣም ሄዷል። ከዚህ በላይ መቼ የምትቆይ አይመስለኝም። ህሊና እራት አዘጋጅ። እሺ። ታዲያ ከመሄድሽ በፊት ምን ልታደርጊ ያስበሽ? ባላገባ። ዋው! አንተ ልታገባ አላሰብክም? ነው እኔ ልታገቢ ነው? ግልጽነቴን ካልጠላኸው አዎ። ግለኛ ነኝ። የምር? ማግባት እፈልጋለሁ፣ ግን ይሄን ያህል አስቤ ይባላል። አባቴ እናቴ እንደተዋወቃት ነው ሊያገባት በልብ የወሰነው። ይሄው አሁን 27ኛ ዓመት የትዳር ባላቸውን ያከብራሉ። ቢሆንም ትንሽ መጠናናት ምናምን የሚያስፈልግ ይመስለኛል። የዘመኑ ፋሽን መጠናናት አይመስለኝም፣ መመርመር እንጂ። ኮርስ ግን ትንሽ ጊዜ ያስፈልጋል። ደህና መቼም እንደኔ ደፋርና የናውጣ ሴት የለችም። በደፋርነትሽ እስማማለሁ። አልሰከርኩም አይደል? ምግብ ስላልበላው ነው። ዲቪው ቀድሞ ሳያሰክርሽ አልቀረም። እንኳን ደስ አለሽ ሙሽሪት። አመሰግናለሁ አጃቢ። መቼ የምትፋቱ ይመስልሻል? ሰርጋችሁ በጣም ያምራል። አብሶ ያንቺ መኖር ያሳመረው ይመስለኛል። አሁን ሳመክ አባዬ።
በእውነት ማመን አቅቶኛል። ቆይ እንድታምን ደግም ያገባልሃለሁ። አንቺ ደግሞ በመውለድም ቅደሚኝ አሉሽ። የሁለት ወር እርጉዝ ነኝ። በአንድ ድንጋይ ሁለት ወፍ መታል። ያገባሁት ህሊናን ብቻ መስሎ አሜሪካንስ አላገባትም። በጣም ወድሻለሁ የኔ ቆንጆ። ራስሽን ጠብቂሽ። እሺ ለአጭር ጊዜ ነው የምንራራቀው። በየትኛው መንገድ ቢሆን ተመልሰን እንገናኛለን። እኔ አትጨነቂ ነው ይዘው ባሳመሽም አንለያይም ማለት ሰዓቱ እየሄደ ነው። ድጋሚ የማትገናኙ አስመሰላችሁ። እስከዛሬ እኔን ጠብቀሽኛል። አሁን ደግሞ ባለቤቴን አደራ ሰጥሻለሁ። ተጠያይቁሽ። ሊና ስራ ጀመረች። ዲባ ፍጥነት የክሊንተን አጎት ልጅ አደረካት። ምናልባት በቀጣይ ሳምንት። ታንኪዩ። የኛውንስ መጽሐፍ ለምን አላመጣልኝ? ነገርኩህ እኮ የደራሲውን ስምና ርዕሱን ካልነገርከኝ በስተቀር እንዴት ላመጣልህ እችላለሁ? መደርደሪያ ውስጥ ከተደረደሩት 20 የሳይኮሎጂ መጽሐፎች ውስጥ የትኛውን እንደፈለግ ነው? ኦኬ። ስለ ትናንሽ ሴት ልጆች ባህሪ የሚያስረዳው መጽሐፍ ነው የፈለገው? ለማንኛውም ማታ ቤት ብቅ ብልና የፈለከው መውሰድ ትችላለህ። ሞክራለሁ። ኦኬ ባይ ባይ። አባቴ ደህና ነውማ? እሱ ምን ይሆናል ብለሽ ላንቺ ነው የሚጨነቀው። ብቸኛ መስየው ንገሩ የቤቱ አከራዮች ቤተሰቦች መሆናቸው። እሱስ ደግ ነው። ግን እንደው ልጄ አንዴን የምትዩ ሰው ከጎንሽ ቢኖር እኮ የተሻለ ነበር። መቼም ያቺ ከውካቧ ጓደኛሽ ከአካባቢው ስለሌለች ማንነትሽን ቀረብ ብሎ ለማየት የሚጓጓ አይጠፋ። እንግዲህ ማማዬ እግዚአብሔር ለኔ ያለውን እስኪያገናኘን ድረስ በትክስ መጠበቅ ነው። ያኔ ቃል የገባውልሽ መንታ ልጆች አላስቀርብሽ። ያደርግልሽ ልጄ ያደርግልሽ። በይ እንዳይቆጥርብሽ። አሁን ልተኝ ነው? አዎ ብታዩን በሰሞኑን ያመጣው ጸባይ ደግሞ በጊዜ መጋደም ድብርብር ይለኛል። ጠዋት ስነሳ ግን ሰውነቴ እንዴት እንደሚስል አልነግርሽ። ኬሾ ሱቅ ያደርኩ ነው የሚመስለኝ። እንግዲህ እንዲህ አድርጌ አይደልሽ አንቺ ታውቂያለሽ። በይ ደህና ደሪ። አባቴን ሳሚልኝ። ደህና ደሩ።
መግባት ይቻላል? የተገረምክ ትመስላለህ። ትመጫለሽ ብዬ አልገመትኩም ነበር። ለምን? በመምጣትሽ በጣም ተደስቻለሁ። ደግሜ እስከማገኝሽ ድረስ ጓጉቻ። ማለት ለምን ነገ አትመጭም? ሰዓቱ ሄዷል እባክህ። እኔም ልንቀሳቀስ። ቅርብ አይደለ እንዴ? ልጅ ተጫወት እባክህ። አይ ምን ላይ ሰው ጋር ያለው ትንሽ ልጅ ናት። እንዴ ቀርደናል። ለጊዜው በሱ ነው ጻፍልኝ ያለችው። ብትቀይርም ወደምትቀይርበት ቦታ ይወስድናል። እኔ የምልህ ከዚህ ሁሉ ኢሜል ብታረግላት አይቀልህ? ይቀለኛል፣ ግን ማስታወሻ ወይ ፖስት ካርድ ነገር ለመላክ ይሻላል። ጽፍላት ምን ልበል? ሰላም ልበል? ለገዛ ሚስቴ ቀልደኛ ነህ እባክህ። ምን አይነት መንፈስ ነው በዚህ ሰዓት ያሰባሰበኝ? እንዴ ገሪማ በዚህ ሰዓት ምን እገልጣለሁ? እንኳን መጣች። እኔም ማለቅ ብሎኝ ነበር። አሁን ለአንቺ አስረክቤ መሄድ እችላለሁ ማለት ነው። የቀጠሮ ሰዓቴ በጣም አልፏል። የሚገርምሽ ድምፁን አጥፍቼው ነው እንጂ ስልኬ ኪሴ ውስጥ ሆኖ በየደቂቃው እየጠራ ነበር። ወስጃለሁ መጽሐፍ። ሌላ ጊዜ ቀጠሮ ይዘን በስልክ እንጫወታለን። ባይ የተሳሳተ መጽሐፍ ነው የወሰድኩት። ተረጋግተህ ምረጥ አላልኩም ነበር? የመጽሐፉ ቀለም እኮ ነው የሸወደኝ። ሰማያለሽ ገሊላ ያውቁት እንኳን ርቃልት እኮ እንኳን እዚሁ ቅርብ ተቀጣጠርኩ ነው ያልኩት። እኔም ልት እንዴ ምን ነው ግማሽ ሰዓት እንኳን ሳይሞላሽ? ተኩል እንኳን ሞልቷታል። ደግሞ የምሽት ጉዞ ለሴት ልጅ አስቸጋሪ ነው። ዘንድሮ እንኳን አስቸጋሪ የሆነው ለወንድ ነው። እንዴት? አንድ ወንድ ላጤ ነበር። ከመንደሩ ማዶ ያለች ሴት ላጤን ሁልጊዜ ማታ ማታ እየሄደ ይጎበኛታል። ይሄ ነገር እንግዲህ ለ2 ዓመት አንድም ቀን ተቋርጦ አያውቅም። ይሄን ያዩ ጓደኞቹ ለምን አንደኛውን አግብታት አትገላገልም ቢሉ ካገባዋት የት ልሄድ ነው ሲመሽ ብሏቸው እረፍ። ከሄድሽ ልሸኝሻል። I'm from Compton where them guns bust. Watch Papa George pop cats telling jokes at them call games. Seen Big Face Hunter handle the rock like የሚገርም አስቢው ማላቀው ዘመዴ የተዋጣለት ነጋዴ ሆኖ አላገኘው።
ቢሮ አመጣና ምክትል ሂሳብ ሰራተኛ ያደረገኝ። እንኳን በአንድ ወር 10 አመት ብቆይ የማላገኘው ስራ እኮ ነው ወይዘሪት። እግዚአብሔር ይመስገን እንኳን አንቺን ቀናሽ። ታዲያስ ቶሎ ቶሎ ሸቃቅዬ አንቺና ባሌን ወደዚህ ላምጣ እንጂ በአንድ ወር ውስጥ ናፍቆታችሁ ገደለኝ እኮ። ደግሞ ባልሽም ሸጭ እንጂ ለኔ ታስቢያለሽ? በያትሞኝ ወይዘሪት ዲቪ መሙላትሽን ደግሞ እንዳታቆሚ። ስሚ ሼክ ሁሉ ጅዳ፣ ቀሳውስቱ ኢየሩሳሌም ሄዷል። የቀረው ህዝብ ያለው እኮ እዚህ ነው። እውነቴን ነው የምልሽ የመጣው ሰሞን አበሾች ሲርመሰመሱ አይቼ ፎቅ በአካባቢው መኖሩ እንጂ መርካቶ ያለው መስሎኝ ነበር። ባላግብተሽ ልጆች ወልደን አንድ አፓርትማ ውስጥ ጎረቤት አማች ሆነን እንድንኖር ፈልጋለሁ። እሺ ድብርቱ እንዴት ይዞሻል? ምንም አይል። ነገ በማለዳ ለ2-3 ሳምንት ፊልድ እወጣለሁ። የሆነ ገጠር ውስጥ ድርቅ ገብቶ ነዋሪው እየተረዳ ነው። ይገርማል። እዚህ ሀገር ደግሞ ውሾች ቢት ያነሳሉ። በባትሪ አልቋል ተብያለሁ ይዘሩ። ቶሎ ቶሎ ቤት ደግሞ ብዙ ሰዓት ያወራን አይመስልሽም? እሺ በቃ መልካም ጉዞ ይሁንልሽ። ስትመለሽ ይደውልልሻለሁ። በተረፈ ባለቤቴ እኔን ለመጉዳት አስባ ያደረከው ከሆነ እባክህ እውነቱን ንገረኝ።
ለምን እነሱን አጠይቂያቸው? ቢያንስ አንዳቸው እውነት መሆኑን ይነግሩሻል። ደግሞ የሌለን ነገር ለመስራት ይሄን ያህል ጂኒየስ አይደለም። የፈጸሙትን ክህደት ለመመስከር እግዚአብሔር መርጦኝ እንጂ እንደ እናቴ ማምና ጓደኛዬ ይሄን ወንጀል ትሰራለች። አምላኬ ነግሬሽ ነበር። በየዋህነት አጉል ፍቅር ውስጥ ገብተሻል ብዬ ነግሬሽ ነበር። አንቺ ግን የኔን ፍቅርና የእነሱን ክህደት እንዳትመለከቺ አይኖችሽን ከደንሻቸው። እንቅፋት እንዳይመታሽ ጥረት ባድርግም አንቺ ግን ከወደድሽው ሰይጣን ጋር ትዳር ይሉት ገደል ውስጥ ገባሽ። ሄሎ 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 እውነት ነው? ምኑ? ትዳራችን ውሸት ነበር? አልገባኝም። ምን ሆነሻል? አንተና ገሊላ ያደረጋችሁት እውነት ነው? ምንድነው? ስለምን እያወራሽ ነው? ምን አደረኩ? ምን ብትቸገር? ስንት ሴት ሞልቶልህ ከገዛ ጓደኛዬ ከገዛ እህቴ ጋር ትተኛለህ? ሊና እኔን ከገሊላ ጋር ተኝተሃል ነው የምትይኝ? ማን ነው ይህንን ውሸት ያወራልሽ? ወሬ አይደለም። በአደባባይ የፈጸምከው ኃጢአት በቪዲዮ ሲቀረጽ አንተ አለምን ትቀጭ ነበር። ሙሽራን ባስተኛበት አልጋ ላይ ሚዜዋን ታባልግ ነበር። ሲቀረጽ አመሰግናለሁ ጌታ። ትኩሱ ትዳሬን አፈረስከው። የልጅነት ጓደኛዬን አርክሰህ የወደፊት ህልሜን አመከንከው። በአንድ አፍታ ባዶ አረከኝ ጌታ። አመሰግናለሁ። ሞባይል ካሜራ የቀረጽከው ምንድን ነበር? የሰራኸውን ወንጀል ነው ቀርጬ ላኩላት። መጠንቀቅ ያንተ ድርሻ ነው። አቃጣሪ ነሽ። ቀድሞ ቢሆን በእኛ ትቀናብን ነበር። ደግሞ ከእንዳንተ አይነቱ ህፃን ውሻ ብታፈቅር ይሻላታል። አየነው። ተሽሏትማ ውሻ ፈቀች። አየነው። ምንድነው መልሷ? ምንድነው? አስናቀውዬ ሚስቱ ላይ ሲወሰለት በካሜራ ቀርጾ ልኮላት ነው። የሚገርም ነው። የሰው ልጅ
ከብርሃን የፈጠነ ጀት ሰርቷል። ከወሬ የሚፈጥን ግን መቼም አይሰራም። የገሪላን ቢሮ ልጠቁም ትችላለሽ? ሁለተኛ ፎቅ። ሁለተኛ ቆይ አንዴ ይቅርታ። ዶክተር ነች ነርስ? ነርስ። ኦ ሶሪ፣ እሷን አታገኛትም። ዛሬ ጠዋት ፊልድ ወጥታለች። ሄሎ። አዎ ባለቤቷ ነኝ። ምን? ዩኒፎርማችንን ለአጣቢ ብቻ ሰጥተን ነው የምንመለሰው። ነግሬሻለሁ፣ ሴቶቹ በወሬ ከያዙ አይለቁንም። አረ ለራሴ ደክሞኛል፣ የማወራው የለኝ። ብቻ ቤት የሚያደርሰን ሰርቪስ እንዳይጠፋ እሱም ባይዘኝ። መጡ እንዴ? በቃ ወሰናቸውን ነገራት። እንካሽ የፕሌን ቲኬት እኮ ኦልሬዲ ተቆርጧል። ቀንና ሌሊቱን አልቅሳ ሁለት ቀን ከምትደክም እንደኔ ባጭሩ ሀዘኗ ትገላገል ይሻላል። እንጃ እናት፣ መቼም ሀዘኗ ከሆዷ የሚወጣ አይመስለኝ። ፍቅራቸውን ስናውቀው እኔ ራሱ እንዴት እንደሚነገራት ግራ ገብቶኛል። ጭንቅ ነው ያለኝ። እንጃ ብቻ ሴቶች ዌልካም ባይፈት እንደምን ነሽ? ደስ ገሊኝ የምመቀመጥ እቤታችን ይጀምራል። ትንሽማ እናውራ። ሁለት ደቂቃ ብቻ። ምነው ፈጠጣችሁብኝ? ገሌልዬ ከባህር ዳር ተደውሎልሽ ነበር። ቤተሰቦቼማ? ኧረ እነሱ ሰላም ናቸው። አይዞሻል። እስኪ የታስደነገጥሽ? በጤና ነው? ችግር አለ? ምንድን ነው? ሊና አልፋለች። ማጣየት ጀመራችሁ መሰለኝ። ገሊልዬ ዛሬ 21 ቀኗ ነው። ቤት ውስጥ መቀመጡ በራሱ ያስጨንቃል። ዘግይቶ ከመጣው ጋር ሁሉ አልቅሶ እንዴት ይቻላል? ላልመልሳት ነገር ሀዘን ማብዛቱ ይቅር።
አስበሽ ታውቂያለሽ? እንደ ውበት ክብርና አርማ የምናፍቀው ይሄ ሐይቅ ትላም ሞልቶ አይተሹ ዛሬ ጠብታ የሌለበት ጉድጓድ ሆኖ ይጠብቀኛል ብለሽ አስበሽ ታውቂያለሽ? ብዙ ተስፋና ዓላማ የነበራት ልጅ በምን መንስኤ ልትሞት ትችላለች? አንቺና ባለቤቷ የምታውቁት ነገር ይኖራል ብለን ተስፋ አድርገን ነበር። እሱም ግራ ገብቶታል። የትዳር ጠብ ቢኖረን እንኳን ስንት አማራጮች ባለበት ሀገር ውስጥ ተቀምጣ እንዴት ራሷን በመድኃኒት ታጠፋለች ይላል። ጠብ ነበራቸው? እግዚአብሔር ይወቅ። ወይኔ ችግሯን እንኳን እንዳታማክረኝ በፍቃድ ከከተማ ወጣሁባት። በመጨረሻ ጊዜ ስትደውይላት ሰላም ነበረች? ቶሎ ቶሎ ሸቃቅዬ አንቺና ባለቤቴን ወደ እኔ አመጣችኋለሁ ብላ በቃ አታልቅሽ። በቃ አቶ አስናቀ ነገ ስብሰባ መኖሩ ሰምተዋል? ሌላው ዘላለም ገና ዛሬ ብቅ ብሎ የሥራ መልቀቂያ ያስገብቷል። መቼ ተመለሱ? ከባህር ዳር ቆይቷል። ሰራተኛው ለቅሶ ለመድረስ ቢፈልግም እሱ ግን ቤቱ እንደማይቀመጥ ነግሮናል። በድዬሻለሁ፣ እምነትሽን አጉድያለሁ። ይቅር በይኝ። ይቅርታ? ይቅርታ ለምን? ለነፍስ ነው ለስጋ? ለነፍሴ ለነፍሴ ለነፍስህማ ንስሐ ግባ። አመፀኛው ስጋ ግን ቅጣቱን ከኔ ያገኛል። አሁን ጥሩ ሆኗል አይደል? እግዚአብሔር ይመስገን የኔ ልጅ ደህና ነኝ። አሁን አንቺን የመሰለ ብሩክ ልጅ ሰጥቶኝ ምን ሆናለሁ ብለሽ ነው? ለዚህ በቅቻለሁ። ትልቅ ያርግሽ፣ እንጀራ ይስጥሽ የኔ ልጅ፣ የሰው ፍቅር ይስጥሽ። እንግዲህ እቺም 2 ቀናት እዚህ ቆዩና የዶክተሮቹን ውጤት አይተን ወደ ቤት እናልሶታለን። እሺ ይቅርታ። ሄሎ ሄሎ፣ ገሊላ ከስራ ካቋረጥኩሽ ይቅርታ። ምንም አይደለም። ከስራ ስትወጪ መገናኘት እንችላለን? የማነጋግርሽ ነገር ስላለኝ። ስለምን ጉዳይ ላነጋግርሽ እንደፈለኩ ይገባሻል? ስለ ሊና መሰለኝ። እስካሁን የተመቻቸ ነገር ስላልነበር ላነጋግርሽ አልቻልኩም። አሁን ግን ቢያንስ አውርተን መልካም እንቅልፍ መተኛት እፈልጋለሁ። በምክንያት እንደሞተች ታውቅ ነበር? ምንድን ነው ያደረካት? ምን ያህል ከባድ በደል ብትሰራባት ነው ሊና ራሷን ለማጥፋት የበቃችው? አንቺ ጋር በመተኛት። ምን? ያን ቀን ማታ ቆይ ቆይ ቆይ፣ አንተ ከሌላ ሴት ጋር ስለተኛ ነው ሊና ራሷን ያጠፋችው? አዎ። እናት ሴት ማናት አልከኝ? አንቺ ነሻ። ስሚኝ ገሊላ፣ የመጣሁት ንስሐ ልገባ መሆኑን ልነግርሽ።
ፈቃድሽ ከሆነ አንቺም ግቢና ሁለታችንም እንሄዳለን። አብዳሃል አንተ ሰውዬ። ከኔ ጋር መቼ ነው የትኛ? መካካዱ ይጠቅመናል። ለክስ አይደለም የመጣሁት። ቢሆንማ ኑሮ ምስክሬን ይዤ በመጣሁ። ማን ነበር ምስክሩ? የአይጥ ምስክር ድንቡ የያዘውን ማስረጃ እንዳይጠፋልሽ ብታነጋግር ይቀልሻል። ገሊላ ያለሽው አደጋ ውስጥ ነው። አዝናለሁ። በእርግጥ ወድ ነበር። ካየን ደቂቃ ጀምሮ ሁለታችንም ወደናል። ግን ከኔ ቀድማ እንደወደደች ስለነገረችኝ ለሷ ተውኩ። ያኔ እንደምትወደኝ ስትነግረኝ የሆዴን በሆዴ ይዤ ጓደኛዬን ላለማጣት ስል ፊት ነሳው። በመጨረሻም አግብታ ገላገለች። እና ይሄን ያህል ፍቅሬን አምቄ ያስቀረው ሴት ጓደኛዬ ወጣ ስትልልኝ ጠብቄ ካንተ ጋር ተኛለሁ? ምን ያለው ደፋር ብትሆን ለዚህ ቅሌት ባለቤት የምታደርገኝ? አዝናለሁ። አብደህ ወይም ጠጥተነኝ ከመሰለች ሴት ጋር ተኝተህ ከሆነ ራስን ንስሐ ግባ። እቴን ያሳጣኸኝ ግን በዚህ ሴሰኛ ድርጊት ከሆነ እግዚአብሔር ይቅር እንዳይል ጸልይ። አንተ ልክስክስ It's a downright disgrace, but long as I got you by my side. እምነቱን ሊያካባብኝ ነው እንዴ? ቅዠታ አብጃለሁ ማለት ነው? አዎ አብጃለሁ እንጂ ከማን ጋር እንደተኛው እንኳን ካላወቅሁ አብጃለሁ ማለት ነው። ገሊላ ይቅርታ ዶክተር፣ ጊዜ ካለ ላናግር? ይቻላል፣ ግቢ። ምን ልርዳሽ? ምርመራ ማድረግ ፈልጋለሁ። ምን ነው? የወር አበባዬ ዘግይቷል። ታዲያ ትንሽ አትጠብቂው? ዘንድሮ ችግር ሆኗል ትራንስፖርት። ሁለተኛ ወሬ ገብቷል ዶክተር። አሃ፣ እንግዲያው ተመርመሪና ውጤቱን እንያ። ከአንድ ሰዓት በኋላ እዚሁ እንገናኝ። አመሰግናለሁ። ምንም አይደለም።
ንስሐ ልገባ ነበር የመጣሁት። ደግ አድርገሃል የኔ ልጅ። እግዚአብሔር ይቅር በይ አባ። ሚስቴን ገድያታለሁ። ሚስቱን ለገደለ ሰው እግዚአብሔር ይቅር አይልም አይደለም? ተጸጽተ ንስሐ ከገባ ኃጢአት ምንም ቢከብድ ቅሉ በፈጣሪ ፊት ምህረትን ታገኛለህ። አይመስለኝም አባቴ። ኃጢአቴ ምን ያህል ከባድ እንደሆነ ፊቱ ላይ አይቻለሁ። እግዚአብሔር ለኔ የሚሆን ይቅርታ እንደሌለው ፊቱ ላይ ተመልክቻለሁ። እኔም እንዳንተው ሰው ነኝና ደካማ ጎን አለኝ። ኃጢአት ፊቴ ላይ ከብዶ ብታየው አይድነቀ። ሰው የተፈጠረው እኮ ሁሌ እድሜ ልኩን እንዲደነቅ ነው። አየህ ፊቴ ላይ ያየኸው መገረም ያንተን ኃጢአትና የፈጣሪን የማያልቅ ምህረት ከማመዛዘን የመጣ መሆኑን ተረዳኝ። እግዚአብሔር ከእርሱ ጋር ይሁን። አሜን። ካንተም ጋር ይሁን። የለም ከእርሱ ጋር ብቻ ይሁን። ከኔ ጋርማ ምን ይሰራል? ሚስቱን ለገደለ ሰው ገሊላ እንኳን ደስ ያለሽ። የልጅ እናት ልትሆኚ ነው። ምን? ኦልሞስት የ2 ወር ነፍሰ ጡር ነሽ። ዶክተር ያነበብከው የኔን ምርመራ ውጤት ነው? ገሊላ መኮንን አንቺ ካሎች ተሳስቻለሁ ማለት ነው። ስሜን ልክ ነህ፣ ውጤቱ ግን ተሳስቷል። የሽንት የአልትራሳውንድ እንዲሁም የወር አበባሽ መቅረት ሶስቱም ማርገዝሽን ይጠቁማል። ከድጌሽ እንዴት ልተኛ? ከባለቤቴ ጋር ስተኝ ይሄ እንደሚፈጠር አልገመትሽም ነበር? አውቄ አልነበረም የፈጸምኩት። ምን ማለት ነው? ዶክተሮች ዛሬ ሴክሶሚያክ መሆኑን ነገሩ። በእንቅልፍ ልቤ ከወንድ ጋር ተኝቼ መጸነሴን አረዳ። በእውኔ ሳይሆን በእንቅልፍ ልቤ ነው የገደልኩሽ። ብቻ አይደለሽም። እኔ ነኝ ራሴን የገደልኩት። በጓደኝነታችን 100% ማመን ነበረብኝ። ያላንዳች በቂ ምክንያት ይሄን ጥፋት እንደማትፈጽሚ ማወቅ ነበረብኝ። የሆነ ስህተት ተፈጥሮ ሊሆን ይችላል ብዬ መጠርጠር ነበረብኝ። ቢያንስ ራሴን ከማጥፋቴ በፊት ከአንቺ ጋር መነጋገር ነበረብኝ። አንቺ አይደለሽም የገደልሽኝ ጓደኛዬ። ገድዬሻለሁ። ውስጤ ተዳፍኖ የነበረው ፍቅርና ምኞቴ ከባልሽ ጋር እንድተኛ አድርጎ ጥፋተኛ ነኝ። አሁን የፈሰሰው አይታፈስም። አልጋሽን አስተካኪና ተኝ። አንተኛ ከተኛ ሰው ጎዳለሁ። አንተኛ እንቅልፌ መዘዛለሁ። አልተኛም። 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 እራት አትበይም? አልበላም። ተኛሽ እንዴ? አልተኛም።
እኔ ማነኝ? አንቺ እህቴ ጓደኛዬ እንጂ ህሊና ነሽ። ሰመመና ይደለ ልብ